እንደሚቆጭ አንድ ወጣትም መተላለፍ ያለበት ነገር ካለ አንድነታችን በዚህ ዙሪያ መጠናከር መቻል አለበት። ከዚህ አሁን ካለንበት ስሜት የተሻለ ሞቅታ ይፈልጋል። የትግል በተለይ መተከልን የማስመለስ መተከልን ያማረ የማድረግ ትግል ለነገ እየተባለ ሊያድር አይገባም። ከተጀመረ በጣም በርካታ ጊዜ ነው፣ ግን እኛ የሄድንበት ርቀት አለ። የእያንዳንዳችን አበርክቶ አለ። የቁጥር ውስንነቶቹና ተለያይቶ በተለያየ መስመር የመታገል ሁኔታም ነበረ። አሁን ግን ያ ነገር ተስተካክሎ በአንድ ተሰልፈን አንድ ላይ ነገሮችን ማስኬድ ምናልባትም ከተነሳንበት ዓላማ ልንደርስ ካሰብንበት ነገር የምንደርስበትን ጊዜ ሊያሳጥርልን የሚችለው የምንሄድበት መንገድ ብቻ ሳይሆን አብሮነታችን፣ በጋራ ለመስራት ያለን ቁርጠኝነት፣ መናበባችን፣ በመተማመን የምንወስዳቸው እርምጃዎች ወይም የምንሄዳቸው ርቀቶች ናቸውና አብሮነታችን መላላት መቻል የለበትም። ወጣቱ ርስቱን አያቶቹ ይዘውት የነበረውን የአማራን መሬት ማስመለስ መቻል እንዳለበት ይሰማኛል። እንዳንድ የትግሉ አካል እንዳንድ የኃላፊነት እንደሚሰማው ወጣት ምናልባት ላስተላለፍ መፈልገው መልእክት ይሄ በየጊዜው እየተቆራረጠ ፈተና የሚገጥመው ራያን መተከልን የማስመለስ ነገር መምጣት መቻል አለበት። ከእንደገና መጀመር ሳይሆን በአለው ነገር ላይ ማስቀጠል መቻል እንዳለብን ነው የሚሰማኝ። እንግዲህ ብዙ አመታትን አስቆጥሯል። በተለይ ኮሚቴዎች ተዋቅረው መተከልን የማስመለስ ስራ እየሰሩ ያሉ ከ2003 እና 2 አካባቢ ጀምሮ በርካታ ወጣቶች ስራ ላይ ያሉ፣ ይሄ ይታወቃል። እነሱን የማገዝ ያንን ትግል የማስቀጠል እንትን ግን ሞቅ ቀዝቀዝ እያለ ነው ያለውና ይህንን የማይቀር ጉዳይ ርስታችንን ሳናስመልስ አንተኛም በሚል ስሜት በዛ ልክ መነሳት መቻል አለብን። በአብዛኛው የኛ ሀገር ፖለቲካ የሚነሳው የአማራን የሆኑ ነገሮችን ከማሳጣትና አማራን ዝቅ በማድረግ ወይም አማራ ላይ የሚደርሰውን ያን ሁሉ ግፍ በማድረስ ነው እንግዲህ ፖለቲካ እንዳለ የሚጀመረው። ስለዚህ ያ ደግሞ የኛን አቅምም ያመለክታል። በነገራችን ላይ አንድ አለመሆን አለመጠን